ቅመምዬ ግን የምር በጣም ነው የምወድሽ። አብረን መኖርን ከጀመርን በኋላ በጣም ብዙ ነገር ተለውጧል። መተሳሰብ ሞር ጀምረናል። ደስ የሚል ህይወትን መምራት ጀምረናል። እግዚአብሔር ይመስገንና እኔ እንጃ እኔ በጣም ደስ ብሎኛል በእውነት እዚህ በመሆኔ። ሁላችሁም ደስ እንዳላችሁን ተስፋ አደርጋለሁ። ብሏችኋልም እያሳያችሁ ነው ፍቅራችሁንም በብዙ ነገርና እግዚአብሔር ያክብርልን ሁላችሁንም። ግዴታ ሆኖብኝ ነው። በቅርቡ እንገናኛለን ብያለሁና ምናልባት 1-5 ወር ልቆይ እችላለሁ እንዳይከፋሽ። አይመስላችሁም? እንደዚህ ብል ይሻላል። ምናልባት 5 ወር ልቆይ እችላለሁ። ልቆይ እችላለሁ እና በ5 ወር ውስጥ እንደምጠብቅኝ ተስፋ አደርጋለሁ። በዚህ ሁሉ ጊዜ ውስጥ ሳትለወጪብኝ እንደምጠብቅኝ ተስፋ አደርጋለሁ። ሳትለወጪብኝ እንግዲህ እስቲ ግን እንዲህ ነበር የምንጠፋው። ሳትለወጪ ተስፋ አደርጋለሁ። በጣም ፈጣን ነበርኩ። ቢያንስ ጽፍ አስታውሳለሁ። ጭዝ ነበር ምሉ ይነበብ ብዬ ነበር የሚሄደው ከሆነ ሰዓት በኋላ ማለት ነው። በቃ ይበቃል። ከዛ እወድሻለሁ በክብደው ልጻፋ እወድሻለሁ። ያው ከዛ ምን ልጻፍ? ልብ ቅርጽ ልጅነታችሁን ነው መልሶ ዛሬ እንደዚህ አድርጌ ልብ ቅርጽ። ወይኔ እወድሻለሁ ልብ ቅርጽ ውስጥ ነበር ማድረግ። እሺ ቆይ ከዛ ልብ ቅርጽ ላይ ቀስትን ስላልነበር ትዝ ካላችሁ ከዛ እንዲህ ነው እንዲህ ነበረ ምን ስለው ግን እርግጠኛ አይደለም። ላሳያችሁ ቆይ ማርያም ልቧን እንዲህ ስብር አላደርገውም ግን ያው ልቧን